ሰላም ውድና የተከበራችሁ የሼፍ ማሚላ ዩቲዩብ ቻናል ተከታታዮች፣ ዛሬ ደግሞ ኪችናችንን እንዴት ከእሳት አደጋ መጠበቅ እንችላለን ወደሚል ቀላልና አጭር መፍትሄ ይዤላችሁ መጥቻለሁ። ኪችናችንን ከእሳት አደጋ ለመጠበቅ የመጀመሪያና ዋነኛው በምናበስልበት ጊዜ ከቦታው ፈጽሞ አለመራቅ፣ እንዲሁም ደግሞ የጋዝና የሲሊንደር ሶኬቶችን ደህንነት በየጊዜው ማረጋገጥና እንደ ድስት ክዳንና የእሳት ማጥፊያ መሳሪያዎችን እና እቃዎችን ዝግጁ አድርጎ መያዝ ያስፈልጋል። የማብሰያ ዘዴ ጥንቃቄዎች ደግሞ ሰፋ አድርገን ስናይ ወይም ለማየት ስንሞክር፣ አንደኛ በምንጥድበት ጊዜ በኩሽና ፈጽሞ አለመራቅ። ሁለተኛ ዘይት ሲሞቅ ከፍተኛ ጥንቃቄ ማድረግ ይኖርብናል። ምናልባት እሳት ከተነሳ በውሃ ከማጥፋታችን ይልቅ በእርጥብ ፎጣ የተነሳበትን ቦታ ላይ በመጣል ወይም በመሸፈን አየር ማሳጣት ይጠበቅብናል ማለት ነው። ሶስተኛ በጣድነው ድስት ላይ እሳት ቢነሳ ክዳኑን ከድኖ ትንፋሽም ወይም አየር ማሳጣት ወይም እጥብ ጨርቅ በመጠቀም አየርን መከላከል ያስችላል ማለት ነው። ምድጃ አጠገብ እንደ ፎጣ፣ ፕላስቲክ እና ወረቀት ያሉ ቀለል ብለው የሚቀጣጠሉ ነገሮችን ማስወገድ ወይም ማጽዳት ያስፈልጋል። የኤሌክትሪክ እና የጋዝ ደህንነትን ስንል ደግሞ የኤሌክትሪክ መሳሪያዎችን እና ማሞቂያዎችን ስንጠቀም የሶኬት ጫና እንዳይፈጠር መጠንቀቅ ያስፈልጋል። ሁለተኛ የጋዝ ሲሊንደር ከእሳት ማብሰያ በትንሹ ራቅ ያለ ቦታ መሆን አለበት። ቱቦውንና መቆጣጠሪያውን በየጊዜው ቼክ ማድረግ ያስፈልጋል ወይም ይኖርብናል ማለት ነው። ስራ ስንጨርስ ዋናውን የኤሌክትሪክ መቆጣጠሪያ ወይም የጋዝ ቫልቭ መዘጋቱን ማረጋገጥ ያስፈልጋል። በመጨረሻ ላስተላልፍላችሁ ወይም ላስታውሳችሁ የምፈልገው ነገር በኩሽና ውስጥ ፋየር ኤግዚት ወይም ደግሞ በቀላሉ በሚታይና በምንደርስበት ቦታ ላይ ማስቀመጥ ያስፈልጋል። ምክንያቱም አደጋው በሚነሳ ሰዓት በጣም ቀልጣፋ እርምጃ እንድንወስድ ወይም ፈጣን እርምጃ እንድንወስድ ይረዳናል። ምድጃ ወይም ማይክሮዌቭ ውስጥ እሳት ሲነሳ በር አለመክፈት፣ ሁሉም በሮችን ወይም መስኮቶችን መዝጋት፣ ምክንያቱም አየር ማሳጣት ስላለብን። አየር ካገኘ እሳት ወደ ላይ ማደጉ ስለማይቀር ወይም ስለሚያድግ ያን እሳት ደግሞ ትንፋሽን አየር ማሳጣት አየር ሲያጣ ራሱ ሊጠፋ ስለሚችል ይህን ጥንቃቄ ማድረግ ይኖርብናል ማለት ነው። ይህ የሼፍ ማሚላ ዩቲዩብ ቻናል ነው። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳዘነጉ። እወዳችኋለሁ። ዋላ